ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 26 10ኛ ወር 2018 ዓ.ም ነው። የቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ እና ኮፒ ሊንክ በማድረግ ተባበሩኝ፣ ፎሎ አድርጉት። በዛሬው ዕለት የተከዜው ዘብ አመራር የሆነው ኮሎኔል ቀዘቀዘ ዘውዱ ኮሎኔል ቀዘቀዘ ዘውዱ አገዛዙንና ህገ መንግስቱን የሚሸረሽረውን ማንኛውንም ኃይል እንዋጋለን፣ ለዚህም ጦራችን ዝግጁ ነው አለ። ምን ማለት ነው? የአማራ ፋኖን ከብልጽግና ጋር ሁኜ እዋጋለሁ አለ። ምክንያቱ ምን እንደሆነ ታውቃላችሁ? የጀመረው ፎቅ ሰሊጥ እየሸጠ የጀመረው ፎቅ ወይም የሰራው ፎቅ እንዳይወሰድበት የአማራን ህዝብ በይፋ ዛሬ ኮሎኔል ቀዘቀዘ ዘውዱ የአማራን ህዝብ ከዳው። የአማራን ህዝብ በይፋ ከዳው ዛሬ። ህገ መንግስቱን ሊሸረሽር የሚችል ኃይል ማንኛውም ህገ መንግስቱን ሊሸረሽር የሚመጣ ኃይል እንዋጋዋለን፣ ለዚህም ጦራችን ዝግጁ ነው አለ። እንግዲህ የአማራ ማህበረሰብ ምንድነው መልእክቱ ካልክ አጠቃላይ የአማራ ፋኖን ብሔራዊ ንቅናቄ ወታደር ከብልጽግና ጋር ሆነን እንዋጋዋለን አለ። የተከዜ ዘብ ነገሩ ዘበኛ ከዘበኛነቱ ያልፋል። እንደንቆሮ ማለት ነው። ወይዘሮ ብያለሁ። ኮሎኔል ቀዘቀዘ ዘውዱ ወይዘሮ ቀዘቀዘ ዘውዱ ነው የምትባል ከዛሬ ጀምራት። አንተ ካዲያን ምን አይነት ሰው፣ ምን አይነት ሐሳብ፣ ምን አይነት ጭንቅላት ቢኖር ነው እንደዚህ የአማራን ህዝብ ከርተ የታባል ደርስ ነው ቢቀርብ አንተ ወዳውን ከግማሽ እድሜ በላይ ሆናል። እንደተከበር በስም አክብር እንደጠራንህ ብትቀመጥ ምን ይቀርባል? ኮሎኔል ቀዘቀዘ ዘውዱ ወራዳ የእንግዴ ልጅ ዲቃላ አፈር ብላ። አየው ከሁለት ሶስት ዝርያ መወለድ ተውሎ ጫናው ይሄ ነው። መጨረሻ ላይ የምትረግጥበትን አታውቅም። እንደዚህ እንደዋለልህ እድሜን ተጨርሰዋለህ። ለካ የአንተ አመጽ የነበረ የአንተ ውጊያ የነበረ ስልጣን ለመያዝና ሀብት ለማካፈት ነው የኖሩ። እንዲህን ቆሮ ማለት ነው። አፈር ብላ። ፎሎ አድርጉት። ብልጽግና ህገ መንግስት ላሻሽል ነው ብሎ እየተነጋገረ ነው። ታዲያ ታሪክ ራሷን ደገመች የሚባለው ይሄ ነው። እኔ ብልጽግና የወያኔ የልጅ ልጅ ነው ብዬ ሁሌም የምከራከርበት በብዙ ምክንያት ነው። እንደሚታወቀው እስካሁን ድረስ በሀገሪቱ ላይ ያለው ህገ መንግስት አማራን ያገለለና የአማራ ልጆች ያልተሳተፉበት ህገ መንግስት ጸድቆ ለረጅም ጊዜ የአማራ ማህበረሰብ ሲሳደድና ሲገደል ሲረሸንና ሲዋከብ ቆይቷል። ርስቱንም ሲቀማ የቆየበት ህገ መንግስት እስካሁን ድረስ ብልጽግና የተገለገለበት ቆይቷል ማለት ነው። አሁንም ብልጽግና እንዲሁ አማራን ያገለለ ህገ መንግስት ቅያሬ ላይ የሚል እየነዛ ነው ያለ። ምክንያቱም የኛ አንቂዎችና የአማራ ምሁራኖች ብሎም አማራን ሊወክሉ የሚችሉ ሰዎች ለምሳሌ እነ ክርስቲያን ታደልና የመሳሰሉት ከ160 በላይ የአማራ እንቁ ልጆች ታስረው ባሉበት ከማን ጋር ተወያይቶ ነው ይሄን ህገ መንግስት የሚቀይረውና የሚያረቀው የሚለው እጅግ በጣም አጠያያቂ ነገር ነው ማለት ነው። ስለዚህ ታሪክ ራሷን ደገመች ማለት ይሄ ነው። ብልጽግና ምንጊዜም ወያኔና ኢህአዴግ ያደረጉትን እየተከተለ እግር በእግር የነሱን ሂደት ይተገብራል ማለት ነው። ስለዚህ አሁን ህገ መንግስት ቀየርክ አልቀየርክ ለአማራ የሚፈይደው ነገር አንድም ነገር የለውም። ምክንያቱም የሚከራከሩ ወይም በህገ መንግስቱ ላይ ሊሳተፉ የሚችሉ ልጆች እስር ቤት ባሉበት ሁኔታ ከማን ጋር ተወያይቶና የአማራ ተወካይስ ማን ሆኖ ነው ህገ መንግስት የሚቀየረውና ህገ መንግስት ማናረቀቀው የሚለው ብልጽግና እንደዚህ አያውቀውም ማለት ነው። ይህን ነገሮች እነዚህን አይመልስም። ሲጀመር ብልጽግና እኮ እዚህ ውስጥ ሁሉ ጉራንጉር ውስጥ ገብቶ ከመፈለስ ቀጥታ የአማራን ህዝብ ጥያቄ በመቀበል እና ጥያቄዎችን በመመለስ ህገ መንግስትን ማሻሻል ይቻላል። በመሰረቱ ህገ መንግስት ፖለቲካን አይቀይርም በታምር ማለት ነው። ህገ መንግስት ግን ፖለቲካን ይቀይራል። በደንብ ከታሰበበትና ከተስማማ ህገ መንግስትን በፖለቲካ መቀየር ይቻላል። ፖለቲካን ግን ህገ መንግስት አይቀይርም። ስለዚህ አብይ አህመድ አሁን ህገ መንግስት ቢቀይር ባይቀይር ለእኛ የሚፈይድልን ነገር የለም። ምክንያቱም እኛ ተወካዮቻችን ታስረዋል። የአማራ ተወካይ አሁንም የለም።
ልክ ቲፒኤልኤፍ እንዳረገው የአማራ ተወካይ በሌለበት ህገ መንግስት መቀየሩ ፋይዳ የለውም። እነ ተመስገን ጥሩነህ ስለ ህገ መንግስት የታውቀው ነው። እነ አረጋ ከበደ የታውቀው ነው እነሱ ስለ ህገ መንግስት። እነሱ የ10ኛ ክፍል ተማሪዎች ናቸው። ተመስገን ጥሩነህ የሃይስኩል ዘበኛ የነበረ ሰው ነው። አረጋ ከበደ የሚኒሻ ጽህፈት ቤት ኃላፊ የነበረ ነው ቢቸና ላይ። ስለዚህ ከማን ጋር ተወያይቶ ነው ህገ መንግስት የሚቀየረው? እነ ደመቀ መኮንን ሆዳሞች ናቸው፣ አያውቁም፣ ምን እንደሆነ አያውቁም። ደመቀ መኮንን መምህር የነበረ ሰው ነው። ቲታይ መምህር የነበረ ሰው ነው። ጠቅላላ አማራን እኮ አሁን እየመሩ ያሉ ደናቁራን ናቸው። አጠቃላይ ደናቁራን ማለት ነው። ምሁሮች ታስረዋል፣ ምሁሮች ተሰደዋል፣ ምሁሮች ታጥቀው ጫካ ገብተዋል። ከማን ጋር ተወያይቶ ነው ህገ መንግስት ቅያሬ እያለ የሚያቀራራው? በፍጹም የማንቀበለው ነው። ታሪክ ራሷን ደገመች የሚባል አሁንም አማራን ያገለለ ህገ መንግስት ሊያረቅ ጧ ይላል አብይ አህመድ። አንተ ደንቆሮ ማለት ነው። አንላቀቅም። የኛ ህገ መንግስታችን አፈሙዝ ነው። አንላቀቅም። ምክንያቱም ህገ መንግስትን ፖለቲካ አይቀየርም። ህገ መንግስት ፖለቲካን አይቀየርም። ፖለቲካ ነው ህገ መንግስትን የሚቀየረው። ይሄ ከሆነ ደግሞ የታሰሩ ፖለቲከኞቻችን መፈታት መቻል አለባቸው። ቅድሚያ ማለት ነው። አንድ ደንቆሮ 7ኛ ክፍል አፈር ብላ